በሰከንዳች ሽርፍራፊ የሰራነው ስህተት ዋጋ ሊያስከፍለን ይችላል። በተለይ አትኩሮት ተሰጥቶን በጥንቃቄ ልንጠብቀውና ልናከብረው የሚገባ ነገር ዋጋ ሳንሰጠው ችላ ብለን አልፈነው ስንመለስ ግን የማይጨበጥ ተስፋ ይሆንብናል። እናየዋለን እንጂ አንደርስበትም። እንሰማዋለን እንጂ ትርጉሙ ከኛ የራቀ ይሆናል። ምናልባት በተስፋ እንጠብቅ ይሆናል። የተስፋው ቀን ግን እኛ ከምንመኘው ጊዜ ይርቃል። ባደረግነው ነገር ዘላለም አእምሮአችን እየወቀሰን ይኖራል። ግን መልስ አንሰጠውም። ምናልባትም የከፋ የሚያደርገው የሰከንዳት ስህተታችን ለሌሎችም የሚተርፍ ከሆነ ነው። በነዛ ሰዎች ወቀሳና እርግማን ባልተፈጠርኩ ምናለ መጀመሪያ ያየሁት ክብር ባቀረብኝ ልንል እንችላለን። ከሰዎች ስህተት በላይ የህሊና ወቀሳ ይበዛብናል። ግን ከሁሉም የሚገርመው ከዛ ወቀሳችን መሃል እንደራሱ ችግር አድርጎ የሚረዳን አንድ ሰው አለ። እሱም ዳግም የመዳናችን ምክንያት ነው። ከተያዝንበት አርነት ችግር እስከ ሞት ድረስ ታምኖ ያድነናል። ክብር ለዚህ ታላቅ ሰው።